በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መላከ ሰላም ቀሲስ ኤፍሬም ከበደ የዚህ ታላቅ ደብር አስተዳዳሪ፣ ክቡር መምህረ ሰባክያን መምህር ምህረተአብ አሰፋ፣ የቤተ ክርስቲያናችን የወንጌል አገልጋይ አባቶች፣ እናቶች፣ እህቶችና ወንድሞች ሁላችሁ በወደደን ባከበረን እስከ መቃብርም ድረስ ከአይምሮ በላይ በሆነ ጥልቅ ፍቅር ባፈቀረን በክርስቶስ ኢየሱስ ፍጹም የሰላምታ ቃል እንደምሰነበታችሁ አሜን። ቸርነቱ የማያልቅ ምሕረት፣ ይቅርታ፣ ርኅራኄ የባህሪ ገንዘቡ የሚሆን ልዑለ ባሕርይ እግዚአብሔር በምሕረትና በይቅርታ ብዛት አሰባስቦ ዳግም ሊባርከን በቃሉ ሊያጽናናን በቅድስናው አደባባይ በፍቅር ለፍቅርና ስለ ፍቅር ያገናኘን መድኃኔዓለም ክርስቶስ ስለማይነገር ስጦታው ሁሉ ስሙ ለዘላለም የከበረና የተመሰገነ ይሁን። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ጌታ ሆይ በዚህ ቃል ለልባችን እረፍትና መጽናናት የሚሆነውን መለኮታዊ ሐሳብህን ታሰማን ዘንድ በልባችን የሚዘራውን ቃል እግዚአብሔር ጠላት ዲያብሎስ እንዳይነቅል ዙሪያችንን በመንፈስ ቅዱስ እሳት እንድታጥር ለእኔም ተናጋሪ አንደበት ለሕዝብህም ሰሚ ጆሮ አስተዋይ ልቦና እንድትሰጥ አባቶች ቅዱስ ፈቃድ ይሁን፣ አሜን። ይህንን ቃል የሁላችን አባት የሁላችን መድኃኒት የሆነው ኢየሱስ ክርስቶስ ተናግሮታል። ኢየሱስ ክርስቶስ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የእግዚአብሔር ልጅ ነው ብሎ ወደዚህ ዓለም የመጣው እሱ ሥጋን ተዋህዶ የቃልን ስልጣን የቃልን መለኮታዊ ገንዘብ ለሥጋ ሰጥቶ ወደ ሰማይ ማረጉን ሲነግረን ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ብሎናል። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሰረት የጾም የመጀመሪያው ሳምንት ወይም ከዛሬ እሁድ ጀምሮ ያሉት ሳምንታት በሙሉ ዘወረደ በሚል ስያሜ ቤተክርስቲያን ትጠራቸዋለች። ቅዱስ ያሬድ በደረሰው የዜማ ድርሰት መሰረት ዘወረደ በሚል ቃል ተሰይሞ የክርስቶስን መውረድ የክርስቶስን ሰው የመሆን ምስጢር ወደዚህ ዓለም ጌታ ለምን እንደመጣ በስፋት የሚነገርበት ሳምንት ነው። አያይዛም ቤተክርስቲያን ይሄ ሳምንት ጾመ ሕርቃል በሚል ስያሜ ጠርታ ክርስቲያኖች በመከራቸው በስደታቸው ሰዓት በኢየሩሳሌም የነበሩ ከመከራ የታደጋቸው የቢዛንታይን ንጉሥ የነበረውን ሕርቃል ጠላታቸው ከፋርስ መጥቶ ቤተ መቅደሱን መዝብሮ ንግሥት ህሌኒ ቆፍራ ያወጣችውን መስቀል ማርኮባቸው ወስዶ ነበረና የፋርስ ንጉሥ በጭንቀት ውስጥ እያሉ ለ14 ዓመታት ከ614 ዓመተ ምህረት እስከ 628 ዓመተ ምህረት ድረስ በባርነት በግዞት ክርስቲያኖች ወደ ኢራቅ ወይም ወደ ባቢሎን ተማርከው ሄደው በጭንቀት ውስጥ ነበሩ። ወደ ፋርስ ወይም ወደ ዛሬዋ ባቢሎን፣ ወደ ጥንቷ ባቢሎን። በዚህም የተነሳ በዚህ ጭንቀት ውስጥ ሳሉ እባክህን እርዳን ብለው ሕርቃል ለተባለ የቢዛንታይን ንጉሥ ብሶታቸውን አሰሙ። እኔን ያንን ክፉ ንጉሥ ብገልላችሁ ምን ታረጉልኛላችሁ? ምክንያቱም ነፍስ መግደል ኃጢአት ነው፣ ሐዋርያት ነፍስ የገደለ ዕድሜ ልኩን ይጹም ብለዋልና እንዴት ይሻላል ሲላቸው፣ ግድ የለም ዕድሜህ ግፋ ቢል 70 እና 80 ብትኖር ነው በዚህ ምድር ላይ ያንተን ዕድሜኛ ተከፋፍለን 5 ቀን እንጾምልሃለን ብለው ክርስቲያኖች ለሕርቃል ጾመውለታል። ሄዶ የፋርሱን ንጉሥ ተዋግቶ
መስቀሉን የክርስቲያኖቹን ቅርስ ሁሉ መልሶላቸዋል። በዚህ የተነሳ ጾመ ሕርቃል እየተባለ የመጀመሪያው ሳምንት እንዲታሰብ ይደረጋል። የምንጾመው የጌታን ጾም ነው፣ ግን የዛ የሕርቃልን ታሪክ እንድናስብ ይደረጋል። ይሄ ሁሉ የሚነገርበት ሳምንት ነው። ዋናው ግን ቤተክርስቲያናችን ዘወረደ ብላ ዛሬ ዕለቱን ሰይመዋለች። ዘወረደ ማለት የወረደ ማለት ነው፣ መውረድ ማለት ነው። የቃል ሥጋ የመሆን ምስጢር ከሦስቱ አካላት አንዱ አካል በተለየ አካሉ ወደዚህ ዓለም በሥጋ መገለጡን የምንሰብክበት ሳምንት ነው። ለዚህ ነው ርዕሳችንን ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ብለን የጀመርነው። አሁን ለምን ወረደ ነው ጥያቄው። ክርስቶስ ከሰማይ ወርጃለሁ እያልን ወደ ሰማይም ተመልሼ ወጥቻለሁ እያልን፣ ግን ክርስቶስ ወደዚህ ዓለም መምጣት ለምን አስፈለገው? ቃል ሥጋን መዋሃድ ለምን አስፈለገው? የቃል ገንዘብ ለሥጋ መስጠት፣ የሥጋንም ገንዘብ ለቃል መስጠት ለምንድን ነው የተፈለገው? ልብ በሉ ወገኖቼ። አዳም በአመጽ የፈለገውን አምላክነትን በፈቃዱ ለመስጠት ነው ክርስቶስ ወደዚህ ዓለም የመጣው። አዳም እግዚአብሔር ለመሆን ሲሻ ነው ባህሪው የጎሰቆለው፣ ጸጋው የተገፈፈው። እግዚአብሔርን ያህል ጌታ፣ ገነትን ያህል ቦታ አዳም ትእዛዝ እግዚአብሔርን ተላልፎ ያጣው አምላክነትን በአመፃ ስለፈለገ ነው። እግዚአብሔር ግን በፍቅር የፈለገውን ሰጠው። አትብላ የተባለውን ዕፀ በለስ አዳም በላ፣ ሚስቱም ሳተች። እግዚአብሔር ለበለስ ፍሬ ሳስቶ አይደለም፣ ንፉግ ሆኖ አይደለም። የፈጣሪና የፍጡር ስርዓት ነበር የሰራላቸው። የአዛዥና የታዛዥን ድንበር ነበር ያበጀላቸው። አዳም ግን ድንበር ጣሰ። በፈጣሪና በፍጡር መካከል ያለውን የገዥና የተገዥነትን ስፍራ ለቀቀና ፈጣሪ መሆን ፈለገ። ስለዚህም ሁላችሁ እንደምታውቁት ይሄን ዕፀ በለስ ብትበሉ አምላክ ትሆናላችሁ፣ ዓይናችሁ ይገለጣል ብሎ ዲያብሎስ በእባብ ላይ አድሮ ስለሰበካቸው ዕፀ በለስን በሉ። ጸጋቸው ተገፈፈ፣ ባህሪያቸው ጎሰቆለ። የእግዚአብሔር ልጅነትን አጡ። እማይሞተው አዳም ሟች ሆነ፣ ባህሪው ጎሰቆለ ማለት ይሄ ነው። እግዚአብሔር ሰውን ሲፈጥረው በመልካችን እንደ ምሳሌያችን እንፍጠር ብሎ ነበር የፈጠረው። እግዚአብሔር ሕያው ነው፣ ሰውንም ሕያው አድርጎ ነበር የፈጠረው። የማይሞት የማያረጅ፣ የማይታመም፣ የማይራብ፣ የማይጎሰቁል። ይሄ ባህሪው ዕፀ በለስን ሲበላ ጎሰቆለ፣ ሟች ሆነ፣ ደካማ ሆነ፣ የሚራብ ሆነ፣ የሚሞት። ጸጋው ተገፈፈ። አዳም የእግዚአብሔር ልጅ የመባል ጸጋ ነበረው። ዕፀ በለስን ሲበላ ባሪያ ሆነ። አዳም ብርሃን ለብሶ የሚኖር ሰው ነበር። ያ የብርሃን ጸጋው ሲገፈፍ እርቃኑን ቀረ፣ መተፋፈር ጀመረ ከሔዋን ጋር። የመላእክትን ቋንቋ ይናገር ነበር፣ የአዕዋፋትን ቋንቋ ይሰማ ነበር፣ ከእንስሶች ጋር ቁጭ ብሎ ያወራ ነበር አዳም። ይሄ ሁሉ ጸጋው ተገፈፈ። አዳም በእግዚአብሔር ፊት ሞገስ ነበረው። የእግዚአብሔርን ድምፅ ሲሰማ ግን በገነት ውስጥ በዛፍ ውስጥ መደበቅ ጀመረ። ሰው እንዲህ ነው ከእግዚአብሔር ሲለይ። ወገኖቼ አካሄዳችንን ሁል ጊዜ ከእግዚአብሔር ጋር ብናደርግ ለኛ ክብራችን ነው። እግዚአብሔርን ስናሳዝን ጸጋችን ይገፈፋል፣ ሞገስ እናጣለን፣ ክብራችን ይወርዳል፣ ያለንን ነገር ሁሉ እንነጠቃለን። እግዚአብሔር ከእንዲህ አይነት ጉስቁልና ይጠብቃል። ስለዚህም አዳም የልጅ ልጆቹ ሁሉ ለ5500 ዘመን በመርገም ውስጥ ሆኑ። የሚያድናቸው ጸጋቸውን የሚመልስ ወደ ቀድሞ ክብራቸው የሚያስገባ አንድም ነቢይ፣ አንድም ካህን፣ አንድም ሌዋዊ፣ አንድም ጻድቅ ጠፋ። ስለዚህ እግዚአብሔር ራሱ ወደዚህ ዓለም መውረድ ግድ ሆነበት። ከእግዚአብሔር በቀር አዳምን ከራሱ ከእግዚአብሔር ጋር የሚያስታርቅ ማንም አልተገኘም።
እግዚአብሔር ብቻ ነበር አዳምን ከራሱ ጋር አስታርቆ ወደ ቀድሞ ርስቱ መመለስ የሚችለው። ስለዚህም ቃል ሥጋ ሆነ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ያም ቃል ራሱ እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነውም ሁሉ ያለ እርሱ አንዳች የሆነ ነገር የለም ካለ በኋላ ቃልም ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። ዮሐንስ 1 ከቁጥር 1 እስከ 14። ያ ዓለም የተፈጠረበት ቃል ሥጋ ለብሶ መጣ። ሰማይ ይሁን ብሎ እግዚአብሔር ሲናገር የወጣው ቃል ሥጋ ለብሶ መጣ። ባህር ይሁን ተብሎ ባህር የተፈጠረችበት ቃል፣ የሚታየውና የማይታየው ረቂቁና ግዙፉ ዓለም የተፈጠረበት ቃል፣ ያ ቃል ሥጋ ለብሶ በምድራችን ተገለጠ፣ ኢየሱስ ክርስቶስ ተባለ። ስለዚህ ክርስቶስ ወደዚህ ዓለም ሥጋ ለብሶ የመጣበት ትልቁ ዓላማ ሥጋ ለባሹን አዳምን የቃልን ገንዘብ ሊሰጠው ነው። ቃል ከሥጋ ጋር ሲዋሃድ አምላክነትን ገንዘብ አደረገ። ሥጋ ያ ቃል ፈጣሪ ነው። ያ ቃል ዘላለማዊ ነው። ያ ቃል ሕያው ነው። ያ ቃል አምላክ ነው። ቃል ከሥጋ ጋር በድንግል ማኅፀን ሲዋሃድ የተዋሃደው ሥጋ የቃልን ባህሪው አደረገ። ከድንግል ማርያም የነሳው ሥጋ አምላክነትን፣ ፈጣሪነትን፣ እግዚአብሔርነትን፣ ዘላለማዊነትን ገንዘቡ አደረገ። ስለዚህም ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ተብሎ የቃል ገንዘብ ለሥጋም ተሰጥቶ ተነገረ። ከሰማይ የወረደው ቃል ነው። ወደ ሰማይ ሲወጣ ግን ሥጋን ተዋህዶ ነው። ያ የቃል ገንዘብ ለሥጋም ስለተሰጠው ሥጋ ያልነበረበት ዘመን እንደነበረ ሆኖ ተቆጠረለት። ቃል ዘላለማዊ ነው። ያ ዘላለማዊነትን ለሥጋም ተሰጠውና ሥጋ ወዳልነበረበት ዓለም ሲሄድ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ተብሎ የቃል ገንዘብ ለሥጋም ተሰጥቶት ተነገረለት። ስለዚህ ቃል ሥጋ ሲሆን አዳም የፈለገውን የአምላክነትን ክብር ሰጠው። አዳም ሥጋ ነው። ቃል ከሥጋ ጋር ሲዋሃድ ያ የአዳም ሥጋ የፈጣሪነት ክብር አገኘ። ያ የአዳም ሥጋ የአምላክነትን ክብር አግኝቶ ወደ ሰማይ ወጣ። በአመፃ የፈለገውን ጌትነት እግዚአብሔር ግን በፍቅር ሰጠው። ወገኖቼ እግዚአብሔር ፍቅር ነው። ማናችንም በእግዚአብሔር ፊት በትህትና ብንወርቅ በፊቱ የምናጣው አንዳችም ነገር የለም። በአመፃ ስንሄድ ነው ክብራችንን የምናጣው። ለእግዚአብሔር አልመች ስንል ነው ነገሮች በሙሉ የሚዘበራረቁብን። አንተ በፈጠርከው መልኩ ግን አድርግልኝ ካልነው ከፈለግነው በላይ እግዚአብሔር ማክበር ይችልበታል። ስለዚህ የመጀመሪያው እግዚአብሔር ወልድ የወረደበት ምክንያት ዛሬ ዘወረደ ብለን ስናስብ ቃል ወደዚህ ምድር የመጣበት ትልቁ ዓላማ ምንድነው ካልን የተዋረደውን ለማክበር ነው። የተዋረደውን ለማክበር ስላችሁ ወገኖቼ ስለ አንድ ሰውዬ ብቻ እንዳታስቡ። አዳም ስለሚባለው ሁላችንን ሊያከብር ነው ክርስቶስ ወደዚህ ዓለም የመጣው። ሁላችን አዳማውያን ነን። ሁላችን የአዳም ዘሮች ነን፣ ሴቱም ወንዱም። በአዳም ምክንያት እንደተባረክን በአዳም ምክንያት እርግማንንም ተሸክመናል። ያ እርግማን ከኛም ከሰው ዘር ላይ ሁሉ የሚያጠፋ ምድራዊ ኃይል ጠፋ። ታውቃላችሁ አይደለ? በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ ተብሎት እንደተጻፈ በኃጢአትም ምክንያት ሞት፣ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሮሜ 5:12 ላይ ሁሉ ኃጢአትን ስላደረጉ አለ ጳውሎስ። ኃጢአት የሰሩት ባልና ሚስቶቹ ናቸው። አዳምና ሔዋን ናቸው ዕፀ በለስን የበሉት። ግን ጳውሎስ ምን አለ? ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ።
ከዚህ በፊት ነግሬያቸዋለሁ። ኃጢአትን የሰሩት ባልና ሚስቶቹ ናቸው፣ አዳምና ሔዋን። እኛም ከነሱ ጋር በደማቸው ውስጥ ነበርን። የኃጢአታቸው ተባባሪ የምርቃታቸውም ተሳታፊዎች ነበርን። ብዙ ተባዙ ምድርንም ሙላት የሚለው ቃል ዛሬም ድረስ ለኛ ይሰራል አይደል? ለምን? በእነሱ ደም ውስጥ አብረን በረከቱን ስለተቀበልን ስለተመረቅን። አዳምና ሔዋን ሲረገሙም በደማቸው ውስጥ ሆነን የእርግማኑም ተሳታፊዎች ነበር። ለዚህ ነው ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ካለ በኋላ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ሮሜ 5:18 ላይ በአንዱ በአዳም አለመታዘዝ ዓለም ሁሉ ኃጢአተኛ እንደተባለ በአንዱ አዳም ምክንያት የሰው ዘር በሙሉ ሲሞት ወደ ሲኦል እንዲሄድ እንደተፈረደበት ሁሉ በአንዱ መታዘዝ ሁሉ ጻድቃን ይሆናሉ። እሱ ማን ነው? አንዱ የታዘዘው ሁሉን ጻድቃን ያደረገ ሁሉን ወደ እግዚአብሔር መንግስት ያፈለሰ አንዱ ታዛዥ ማን ነው? እሱ ክርስቶስ ኢየሱስ የእግዚአብሔር ልጅ ነው። እስከ መስቀል ሞት ድረስ የታዘዘ ራሱን አዋርዶ የባሪያን መልክ ይዞ በምድራችን ላይ የተገለጠ ብቸኛው ታዛዥ የእግዚአብሔር ልጅ ቃል ስጋ ለብሶ የመጣው እሱ አማኑኤል ነው። ፊልጵስዩስ ምዕራፍ 2:7 ላይ እንዲህ ይላል፣ የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ዝቅ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ያውም የመስቀል ሞት እንኳን የታዘዘ ሆነ ይላል። ክብር ለአምላካችን ነው። ለመስቀል ሞት እንኳን የታዘዘ ሆነ። በአንዱ አለመታዘዝ እርግማን መጣ በአዳም፣ በአንዱ መታዘዝ በክርስቶስ በረከት ወደ ምድራችን መጣ። በአንዱ አለመታዘዝ ሁሉ ኃጢአተኞች ተባሉ። በአንዱ በክርስቶስ መታዘዝ ሁላችን ጻድቃን ተባልን በእግዚአብሔር ፊት። ሁሉ በድለዋል፣ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል ግን እንዲያው በጸጋው ይጸድቃሉ። እርሱንም በእምነት የሆነ በደሙ የሆነ ማስተስሪያ አድርጎ አቆመው ነው ያለው ሮሜ 3:23 ላይ ማነው ዕብራውያን 3:23 በደሙ የሆነ ማስተስሪያ አድርጎ አቆመው። እርግማናችንን እሱ ሻረልን፣ በደላችንን በደሙ አጠበልን። በሰውና በእግዚአብሔር መካከል የነበረውን የጸብ ግድግዳ በመስቀል ላይ ሆኖ አፈረሰልን። አዳም ያመጣብንን የውርስ ኃጢአት ክርስቶስ በደሙ አቆመልን። ክብር ለስሙ ይሁን። ለዚህ ነው ጌታ የወረደው። ለዚህ ነው መውረድ መወለድ ያስፈለገው። ይሄንን እርቅ ብዙዎች ሞክረውት ነበር፣ ግን አልቻሉም። መስዋዕት እየሰዉ ዕጣን እያጤሱ በእግዚአብሔርና በሰው መካከል የአሮን ልጆች ቆመው ነበር፣ ግን እንኳን አዳምንና የልጅ ልጆቹን ሊያድኑ ራሳቸውን ማጽደቅ አልቻሉም ነበር። ብዙ ነቢያት ተነስተው ነበር፣ ግን ጽድቃቸው ሁሉ እንደ መርገም ጨርቅ ተቆጥሮባቸው ነበር። ያለው ብቸኛ አማራጭ ራሱ እግዚአብሔር ሰው መሆን ብቻ ነበር። ስለዚህም ከሦስቱ አካላት አንዱ አካል በተለየ አካሉ ስጋ ለብሶ መምጣት ግድ ሆነበት፣ ወልድ። ለዚህ ነው መጽሐፍ ቅዱስ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር፣ በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ ያለው ሁለተኛ ቆሮንቶስ 5:16 ላይ እግዚአብሔር በክርስቶስ ዓለሙን ከራሱ ጋር አስታረቀ። በክርስቶስ ሞት በሰውና በእግዚአብሔር መካከል ሰላም ተፈጠረ። ለዚህ ነው ክርስቶስ ሲወለድ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያሉ መላእክት የዘመሩት። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ለሰው ልጆች በጎ ፈቃድ። በክርስቶስ ሰው መሆን ሰማይና ምድር፣ ሕዝብና አሕዛብ፣ ነፍስና ሥጋ፣ ሰውና መላእክት ሰባቱ ጥለኞች መስተጻረራን ተታርቀዋልና መላእክትና ሰዎች በአንድ መንጋ ሆነው እግዚአብሔርን አመሰገኑ።
ስለዚህ ወልድ የወረደበት ምክንያት ክርስቶስ ሥጋ ለብሶ የመጣበት ምክንያት ከሱ ውጪ አማራጭ ስላልነበረ ነው። ተፈስሒ ኦ ቤተልሔም አገሮሙ ለነቢያት እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ከመ ያግብኦ ለአዳም ቀዳሚ ብእሲ እምድር ውስተ ገነት። ቅዱስ ኤፍሬም የነቢያት ሀገራቸው ቤተልሔም ሆይ ደስ ይበልሽ፣ የቀደመ ሰው አዳምን ወደ ገነት ያስገባው ዘንድ ሁለተኛው አዳም ክርስቶስ በአንቺ ሰው ሆኗልና ቤተልሔም ሆይ ደስ ይበልሽ። ቅዱስ ኤፍሬም በሰኞ ውዳሴ ማርያም ክርስቶስ ዳግማዊ አዳም ተባለ። ሁለተኛው አዳም የመጀመሪያውን አዳም በኃጢአት ምክንያት የመጣውን እርግማን እርሱ በሞቱ ሕይወትን ስለሰጠና ኃጢአትን ስለሻረ ሁለተኛው አዳም ክርስቶስ ተባለ። ለዚህ ነው ወገኖቼ ከክርስቶስ ውጪ ዓለም ስላልዳነ የብዙዎችን ኃጢአት እሱ ብቻ ስለተሸከመ ኢሳይያስ ምን አለ? እነሆ ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል፣ ስለዚህ እርሱ ብዙዎችን ይወርሳል አለ። ኢሳይያስ ምዕራፍ 53 ቁጥር 11 ላይ ኢሳይያስ 53:11 ላይ ጻድቅ ባሪያዬ የባሪያን መልክ ይዞ እስከ መስቀል ሞት ድረስ የሄደው ወልድን ነው። ጻድቅ ባሪያዬ ብዙዎችን ይወርሳል፣ የብዙዎችንም ኃጢአት ይሸከማል። ክርስቶስ ኃጢአት ኖሮበት አይደለም መስቀል ላይ የዋለው። ያንተን፣ ያንቺን፣ የኔን፣ የአዳምን፣ የሔዋንን፣ ያለፈውን፣ ያሁኑን፣ የሁሉንም ኃጢአት ጠቅልሎ መስቀል ላይ ስለወጣ ነው። እሱ በባህሪው ንጹህ ነው። እሱ ቅዱስ ነው። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ቅዱስ 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 እየተባለ የሚመሰገን አምላክ ነው። ግን የሱን ጽድቅ ለኛ ሰጥቶ የኛን ኃጢአት እሱ ወሰደ። ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ በእርሱ ቁስል እኛ ተፈወስን። የብዙዎቻችንን ኃጢአት እግዚአብሔር በእርሱ ላይ አኖረ ተብሎ ተጽፏል ኢሳይያስ 53:5 ላይ። ስለዚህ ክርስቶስ ሰው የሆነው ነውራችንን ለመሸከም ነው። ቤዛ ሊሆነን ነው። በእኛ ምትክ ተላልፎ ዋጋ ሊከፍል መስቀል ላይ ሊወጣ ክርስቶስ ወረደ፣ ተወለደ። ክርስቶስ የተዋረዱትን ማንሳት ልማዱ ነው። ሁላችንን ከውርደት ያንሳን ወገኖች። ዛሬ በኃጢአት የምንወርቅ ሰዎች፣ በበሽታ የምንወርቅ ሰዎች፣ አጋንንት ዲያብሎስ በብዙ ነገር የሚጥለንን ሰዎች ዛሬም ክንደብርቱ የሆነ ጌታ እሱ ከውድቀታችን ያንሳን፣ ደግሞ ይችልበታል። ወገኖቼ ተስፋ እንዳቆርጡ። ዲያብሎስ ጣለኝ ብላችሁ፣ ጊዜ ጣለኝ ብላችሁ፣ እድል ጣለኝ ብላችሁ፣ ወድቅ ያለው ማንም የሚያነሳኝ ብላችሁ ወገኖቼ ተስፋ እንዳትቆርጡ። መጽሐፍ ቅዱስ እግዚአብሔር የተዋረዱትን ወደ ላይ ያወጣል፣ ሐዘንተኞችንም ለደህንነት ከፍ ከፍ ያደርጋቸዋል ይላል ኢዮብ ምዕራፍ 5 ቁጥር 11 ላይ። ኢዮብ 5:11 ላይ እግዚአብሔር የተዋረዱትን ወደ ላይ ያወጣል። አዳምን ከሲኦል ወደ ገነት አውጥቶታል። የሰውን ዘር በሙሉ ከውድቀት ስብራቱን ጠግኖ እንቆቅልሹን ፈቶ እንባውን አብሶ ክርስቶስ ዓለሙን በሙሉ ወደ እግዚአብሔር መንግስት መልሷል። ዛሬም ስራ ይሰራል። ዛሬም ጓደኞች የጣሏችሁ፣ ሰው የጣላችሁ፣ ጊዜ የጣላችሁ፣ እድል የጣላችሁን ሰዎች ክርስቶስ ነው ብቻ እሱ ብቻ ነው ማንሳት የሚችለው። እመቤታችን ምንድን ነው ያለችው? የተዋረዱትን ከፍ ከፍ አደረጋቸው፣ ኃያላኑን ከዙፋናቸው አዋረዳቸው፣ የተዋረዱትንም ከፍ ከፍ አደረጋቸው። እግዚአብሔር ሁሌ ከፍ ያደርጋል። ሉቃስ 1:2 ላይ እግዚአብሔር ሁሌ ያነሳል። ክብር ለስሙ ይሁን። ስለዚህ ክርስቶስ ለምን ወረደ ነው? ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ሲል የመጣበት ዓላማ ምንድነው ብለን መጠየቅ አለብን። የመጀመሪያው የተዋረደውን ለማክበር ነው። ሁለተኛው ወገኖቼ ዛሬ ከጾማችን ጋር የምናያይዘው ለምንድነው ጌታ የወረደበት የተወለደበት ዓላማ ካልን በነገር ሁሉ ምሳሌ ሊሆነን ነው። ወደዚህ ዓለም ክርስቶስ በሥጋ ማርያም የተገለጠበት ትልቁ ዓላማ ምሳሌ፣ አርአያ፣ አብነት ሊሆነን ነው።
ምክንያቱም ከክርስቶስ በፊት የነበሩ ብቃት አልነበራቸውም። ጽድቃቸው እንደ መርገም ጨርቅ የተቆጠረባቸው ናቸው። ምንም እንኳን በሲኦል ቢሆኑም ረድኤተ እግዚአብሔር ቢጠብቃቸውም እንደነ ሄሮድስ እንደነ ፈርዖን እንደ ሌሎችም ኃጢአተኞች በሲኦል ውስጥ መከራ ባያስጨንቃቸውም እግዚአብሔር በረድኤት ቢጠብቃቸውም ግን የክርስቶስን ያህል ለዓለም ምሳሌ መሆን አልቻሉም። የክርስቶስን ያህል ለዓለም አብነት መሆን አልቻሉም። ብቸኛው ዓለሙን ሁሉ ከእግዚአብሔር ዙፋን ፊት ያንበረከከ ለዓለሙ አርአያ የሆነ ክርስቶስ ኢየሱስ ነው። በትህትናው ማን ነው አምላክ ሆኖ ከበረት ገብቶ ያደረ? ማን ነው ንጉሥ ሆኖ የሐዋርያትን እግር ያጠበ? ክርስቶስ ብቻ። ማን ነው እርጥብ ግንድ የተሸከመ? ማን ነው መራራ ሐሞት የጠጣ? ጌታ ሆኖ ንጉሥ ሆኖ ማን ነው በጥፊ የተመታ? ማን ነው የሾህ አክሊል የተጎነጎነበት? ክርስቶስ ብቻ። የኃያላን ኃያል ሲሆን ባህርና ውቅያኖስ የሚታዘዙለት፣ ነፋሳትን በቃሉ የሚገስጽ፣ ወጀብና ማዕበሉን ጸጥ ማድረግ የሚችል ክንደ ብርቱ ኃያል አምላክ ሲሆን በመስቀል እየተጎተተ ከሊቶስጥራ እስከ ቀራንዮ የተጓዘው የእግዚአብሔር በግ ኢየሱስ ክርስቶስ ነው። ትህትናን፣ ትዕግስትን፣ ይቅርባይነትን፣ ፍቅርን ሊያስተምረን የመጣ ብቸኛው መምህራችን አርአያችን ክርስቶስ ነው። ስለዚህ ክርስቶስ ወደዚህ ዓለም የወረደበት ትልቁ ሁለተኛው ዓላማ በነገር ሁሉ ምሳሌ ሊሆነን ነው። መጽሐፍ ቅዱስ እንዲህ ይላል አንደኛ ጴጥሮስ 2:21 ላይ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለእናንተ መከራን ተቀብሏል። አንደኛ ጴጥሮስ 2:21 ላይ ምሳሌውን ትቶላችኋል ፍለጋውን እንድትከተሉ እሱን እንድትመስሉ። ወገኖቼ ዛሬ ሁሌም በህሊናችን መሳል ያለበት ክርስቶስ ነው። ማንን ነው ሞዴል ማድረግ ያለብኝ ለህይወቴ? ማን ነው አብነት ምሳሌ ሊሆነኝ የሚችለው ብላችሁ ሁሌ ስታስቡ ኢየሱስ ክርስቶስን በህሊናችሁ ሳሉት። ክርስቶስን በህሊናው የሚያስብ ሰው ወገኖቼ የፍቅር ሰው ነው የሚሆነው። የይቅርታ ሰው ነው የሚሆነው። የትህትና ሰው ነው የሚሆነው። ጌታ ምንድን ነው ያለው? ከእኔ ተማሩ እኔ የዋህ በልቤም እኔ ትሁት በልቤም የዋህ ነኝ። ማቴዎስ 11:28 ላይ እስቲ ከኔ ጋር በሉ፣ ከኔ ተማሩ በሉ፣ እኔ የዋህ በልቤም ትሁት ነኝ። ጌታ ክርስቶስ ከሱ ውጪ ማንም ትሁት የለም። ከሱ ውጪ ማንም ፍቅርን የሰበከን የለም። ፍቅርን በቃል ሳይሆን በተግባር የኖረ ጌታ። ስለ ፍቅር መስበክ ብቻ አይደለም፣ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ብሎ መመሪያ ማስተላለፍ ብቻ አይደለም። ሰዎችን ሁሉ በፍቅር ይይዝ የነበረ ጌታ ነው። ለሰቀሉት፣ መራራ ሐሞት ላስጎነጩት፣ ጎኑን በጦር ለወጉት ሳይቀር ነው አባ እስራኤሎሙ እስመ በዘያምሩ ይገብሩ የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅርታን ያሳየን። ዝቅ ብሎ የገበሬ የአሳ አስጋሪ የደቀ መዛሙርቱን እግር ነው እኮ ያጠበው ጌታ። ጠቅላይ ሚኒስትር ይሄን ያደርገዋል? ንጉስ ነገስታት ይሄን ያደርጉታል? ዲኤታዎች ይሄን ያደርጉታል? ያንዳንድ የካውንቲ ኦፊስ አመራሮች ይሄን ያደርጉታል? አያደርጉትም። እውነት እንነጋገር ተባለ ማንም የሰውን እግር ዝቅ ብሎ አያጥብም። ኢየሱስ ብቻ ነው ይሄን ያደረገው። ትህትናን ይሄን አስተማረ። ራስን ዝቅ ማድረግ፣ ስልጣን ቢኖረን፣ ዕውቀት ቢኖረን፣ ሀብት ቢኖረን ተራ ነኝ በሉ ሲል ክርስቶስ ራሱን ዝቅ አደረገ። ስለዚህ ትህትናን ሰበከ። ሌላው ክርስቶስ ወደዚህ ዓለም የመጣው ሊያስተምረን የፈለገው ጾምን ነው። አሁን አብይ ጾምን ልንጾም ነው ከነገ ጀምሮ። ኢየሱስ ክርስቶስ ይላል ማቴዎስ 4:1 ላይ መንፈስም ወደ ገዳም ወሰደው፣ ወደ ገዳመ ቆሮንቶስ 40 ቀን ሙሉ
እጆቹን ከዘረጋ ሳያጥ ከቆመ ሳያር በመዓልትና በሌሊት ኢየሱስ ክርስቶስ ጸለየ፣ ሰገደ፣ ሰውነቱን አደከመ። ኃጢአት ኖሮበት ነው? በደል ተገኝቶበት ነው ይሄ ሁሉ ቀን የጾመው? አይደለም። ከኔ ተማሩ እኔ የዋህ በልቤም ትሑት ነኝ ያለ ጌታ የጾምን ስርዓት ሲሰራልን ነው። እኔ ጾም ያለውና ጾሙ ሲል ነው። በጌቴ ሰማኒ ሰግዷል፣ እኔ ሰግጃለሁ፣ ጸልያለሁ፣ እናንተም ይሄን አድርጉ ሲል ነው። ዛሬ አንዳንድ ሰዎች አሉ ወገኖቼ፣ ከኦርቶዶክስ እምነት ውጭ ያሉ ሰዎች ኢየሱስ ጾመ ብለን አንጾምም ይላሉ። እና ኢየሱስ በልቷል ብሎ ለምንድን ነው መብላት የማይቆሙት? በጣም የሚያሳፍሩ። ክርስቶስ በነገር ሁሉ ምሳሌ ሊሆነን ነው የመጣው። ፍለጋውን ትከተሉ ዘንድ ምሳሌ ትተወላችኋል ነው የተባለው። ክርስቶስን መምሰል፣ ክርስቶስን መከተል አቅቷቸው ግን ይህን የምታደርገዋን ቅድስት ቤተክርስቲያን በክርስቶስ ፈለግ ውስጥ ያለችውን የክርስቶስን ኮቴ የምትከተለውን ንጽሕቷን ቤተክርስቲያን ግን ሲወርፏት ሲዘልፏት እንሰማለን። እግዚአብሔር አስተዋይ ልቦና ይስጣቸው። በመጾም በረከት አለ ወገኖቼ፣ በመጾም መቀደስ አለ። ሙሴ ጾሞ ጸልዮ ነው ጽላት ከእግዚአብሔር የተቀበለው። ኤልያስ 40 ቀን ጾሞ ነው ወደ ብሔረ ሕያዋን በእሳት ሰረገላ የተነጠቀው። የነነዌ ሰዎች ጾመው ነው እግዚአብሔር እሳቱን በምህረት የመለሰላቸው። ከጾምና ከጸሎት በስተቀር ይህ ክፉ ጠላት ከናንተ አይሸሽም ነው ያለው ጌታ ስለ ዲያብሎስ ሲናገር። በመብል ደግሞ አዳም ወድቋል። ስለዚህ ጌታ መጾም በረከት እንዳለው ሊያሳየን፣ በመጾም መባረክ ኃይልን ማግኘት እንዳለ ሊያስረዳን፣ ዲያብሎስ ሊፈትነው መጥቶ ነበር። ስለ ጾመ ግን አሸንፎታል፣ መለኮታዊ ስልጣንም ስላለው። እናንተም ብትጾሙ ኃይለ አጋንንትን ድል ታደርጋላችሁ ሲል ጌታ ወደ ገዳመ ቆሮንቶስ ገብቶ ጾሟል። ስለዚህ ወገኖቼ ከነገ ጀምሮ አደራችሁ በቻላችሁ አቅም እየጾማችሁ እየጸለያችሁ፣ ቤተክርስቲያን ሮብና አርብ ምህላ አለ፣ እየመጣችሁ ተሳተፉ። እግዚአብሔር ብዙ እንቆቅልሻችሁን ይፈታል። እግዚአብሔር ለብዙ ጥያቄዎቻችሁ ሁሉ መልስ ይሰጣል። በጾም በጸሎት ከእግዚአብሔር ብዙ በረከትን እናገኛለን። በእምነት እንምጣ ወገኖቼ። አባቶቻችን ተባርከውባታል። ቤተክርስቲያን ተጠቅማበታለች። ለ2000 ዘመናት እቺ ቅድስት ቤተክርስቲያን ጾምን ስራዬ አድርጋ ተጠቅማበታለች። ዛሬ የዓለም ዶክተሮች ሳይቀሩ ጾሙ ነው የሚሉት። በዓለም ላይ ያሉ የሕክምና ሳይንቲስቶች፣ ኒውትሪሽኒስቶች ሳይቀር ጾሙ ነው የሚሉት። የሰውነታችን ይሄ ሜታቦሊዝም በአግባቡ እንዲሰራ ከስኳር፣ ከደም ግፊት፣ ከኩላሊት፣ ከሌሎችም በሽታዎች ነፃ ለመሆን ውስጣችን ጤናማ እንዲሆን ጾሙ ነው የሚሉት። ወገኖቼ እኛ ስለ ጤንነት ብቻ አይደለም ስለ ደህንነት ጭምር እንጾማለን። ለመባረክ ጭምር እንጾማለን። ለስጋም ለነፍስም በረከት የምናገኝበት ስለሆነ ይሄን የተማርነው ደግሞ ከክርስቶስ ኢየሱስ ነው። ለዚህ ነው ዛሬ ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ አጽንዋ ለጥበብ ከመ ይትማህ እግዚአብሔር። ዲያቆኑ በቅዳሴ መሃል ላይ የሰበከው ምስባክ ለእግዚአብሔር በፍርሃት ተገዙ፣ እንዳይቆጣ ጥበብንም አጽኗት እያለ ልበ አምላክ ቅዱስ ዳዊት የተናገረውን ቃል ነው ቤተክርስቲያን በዝማሬ ያሰማችን። መዝሙር 2 ቁጥር 11 ላይ ለእግዚአብሔር ተገዙ፣ በጾም በጸሎት በስግደት ተገዙ፣ ጥበብን እንድታገኙ እንድታጸኑ በውስጣችሁ። ባለመጾም ባለመስገድ ደግሞ ስጋችን ጉልበት ሲያገኝ ኃይል ሲያገኝ ኃጢአት ይሰራል። በዚህ ደግሞ እግዚአብሔር ይቆጣልና ከመ ይትማህ እግዚአብሔር፣ እግዚአብሔር እንዳይቆጣ ለእግዚአብሔር ተገዙ። ለዚህ ነው ዛሬ የቤተ ክርስቲያናችን ዝማሬ ዘወረደ ላይ ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ እስመ ለዓለም ምሕረቱ ለትውልደ ትውልድ ጽድቁሁ። ለእግዚአብሔር በፍርሃት ተገዙ፣ በረሃድም ደስ ይበላችሁ፣ ምሕረቱ ለዘላለም ነውና ጽድቁም ለልጅ ልጅ ነውና እያሉ ሊቃውንት በየቤተ ክርስቲያኑ ዛሬ የቆሙት መዝሙር ይሄ ነው። ተቀነዩ ለእግዚአብሔር በፍርሃት። ከዛ ውስጥ አንዷን ተናግሬ ያበቃለሁ።
ንጹም ጾመ ወናፍቅር ቢጸነ ወንፋቀር በበይናቲነ እስመ ለዓለም ምሕረቱ። ጾምን እንጹም፣ ባልንጀራችንን እንውደድ፣ እርስ በርሳችን እንፋቀር፣ ምሕረቱ ለዘላለም ነውና። ረዘም ይላል መዝሙር። አባቶቻችን በዜማ እግዚአብሔርን ሲያመሰግኑ ያደሩበት የምስጋና ቋንቋ ነው። እቺ ነች ቤተ ክርስቲያናችን። ከቅዱሳት መጽሐፍት የእግዚአብሔርን ምስጋና አውጣታ የምታስተምር፣ የምትዘምር፣ የምትሰብክ፣ የምታመልክ እውነተኛይቱ የእግዚአብሔር መንግስት ነች። በዚህች ቤተ ክርስቲያን ውስጥ ያደረገን ክርስቶስ ክብርና ምስጋና ለስሙ ይሁን። ስለዚህ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። እሱም ከሰማይ የወረደው የእግዚአብሔር ልጅ ነው። ከሰማይ